ሰላቢ ቤት ቡዳ ገባ በሜሪ ፈለቀ። አባቴን ከ12 ዓመት የእስር ቤት ቆይታው በኋላ ለመጀመሪያ ጊዜ እቤቱ መጥቶ ሳየው በጭንቅላቴ ውስጥ የነበረው የነፍሰ ገዳይ ፊት አልነበረውም። ግን ነፍሰ ገዳይ ነው። የወላጅ እናቴ ነፍሰ ገዳይ እናቴን ገሏት ነው የታሰረው። አረ እንደውም የነበረኝ ስዕልም ጠፋብኝ። ነፍሰ ገዳይ ምንድን ነበር የሚመስለኝ መሰለኝ? ባገኘው ምገለው የሚመስለኝ የነበረው ውስጥ የሚንቀለቀል ግለት ገና ሳየው ሲበርድ በሽቅ ያለው ላዝንለት አልፈልግም። ለሱ ያለኝን ጥላቻ ማብረድ፣ ለገደላት እናቴ ያለኝን ፍቅር የሚሸርፍብኝ መስሎ ተሰማኝ። ለሱ ብጣቂ ርህራሄ መለገስ በገደላት እናቴ ላይ ብዙ መጨከን እንደሆነ አመመኝ። ምን ልትሰራ መጣህ? ላዩ ካለመፈለግ የላቀ መራር መጽሐፍ ውስጥ የመኖሩን የሚገልጽበት ቃል ፈልጌ የጠየቁት ጥያቄ ቢሆንም እወዳለሁ ያልኩት እስኪመስለኝ ቃላቶቼ ለዘቡብኝ። መሄድበት ቦታ የለኝም። ቢያንስ ስራ ፈልጌ የምኖርበት ቦታ አስታመቻች እንድታስጠጋኝ ልጠይቅህ ነው የመጣሁት አለኝ። የቤቱ በር ላይ እንደቆመ መሬቱን እያየ የሚያስጠጋው ሰው እንደሌለ አውቃለሁ። በታሰረባቸው ዓመታት ከእመቤት በቀር ጠያቂ ዘመድን ጓደኛ እንዳልነበረው አውቃለሁ። እመቤት የወላጅ እናቴ የነፍስ ጓደኛዋ፣ የኔ አሳዳጊ እናቴ ነበረች። እማ ነው ምላት። ይሄ ቤት የሱ መሆኑንም አውቃለሁ። ይህን በማሰቤ ጭራሽ በራሴ ተበሳጨሁ። መጠየቅ አይደለም ድፍረት ኖሮ እግሮችህን ይጋ ለመምጣት መታዘዛቸው ገርሞኛል። ከጠላው በላይ ጨምሬ ልጠላ አልችልም። በምችለው ሁሉ ልክ ነው ምጠላ። ከዚህ በላይ ፊቴ ካየው ግን እገልሃለሁ። ከበሬ ጥፋልኝ አልኩት። የፊቴ ገጽታ የዓለምን ሁሉ ጥላቻ መግለጽ ቢችል እየተመኘው። ፋሲሎ ማን የመጣው የሚለው የፍቅረኛዬ ድምጽ ከመኝታ ቤት ተሰማኝ። እሺ ግን እህል ሳልበላ ብዙ ሰዓት አለፈኝ። እምቀምሰው ስጠኝ አለኝ አይኖቹን ከመሬቱ ሳይነቀል። አያገባኝም። ለምን ፍግም አትልም አልኩት ቃላቶችን ረግጬ። ኢኮ ነፍሰ ገዳይ ይሁን ሌባ፣ ጨካኝ ይሁን ሩሩህ ለማታውቀው መንገደኛ የኔ ቢጤ የምታደርገው ችሮታ ነው ሲለኝ አፉን አስተዋልኩት። ከንፈሩ ደርቆ እያንዳንዱ ፊደል ድምጽ አርጎ ለማውጣት በግድ ነው የሚፈለቅቀው። ከንፈሩና ምላሱ ድምጹን ለማውጣት የሚያደርጉት ፍትጊያ አረፍተ ነገሮች ጭንቅላት ውስጥ ተሰካክተው በኔ ጀምሮ ለመደመጥ የሚያልፍባቸው ሳይሆን ተናግሮ የማያውቃቸው ፊደላት ከንፈርና ምላሱ ላይ እየተፈጠሩ ነው የሚመስሉት። እንዴት ጥላቼን ላሳየው እንደምችል ሳምጥ ሰላም አጠገቤ ደርሳ ማንነቱን ጠየቀችኝ። የኔ ቢጤ ነው ራት ስጡኝ ነው የሚለው ስላት ከፊቱ ላይ የዘገንኩት መከፋት ጥላቼን የነገረው ስለመሰለኝ ረካው። ፈገግ አልኩ። ፊቱን አዙሮ ለመሄድ መንገድ ሲጀምር ሰላም በሚያባብል ድምጽዋ በእግዚአብሔር ናግባ ብላ እጁን ያዘችው። ብቃወማት ለምትጠይቀኝ ምክንያት ዝግጁ ስላልሆንኩ በዝምታ ዘግቼው የቆምኩትን በር ለቀኩላት። እሷም ወድላት ባህሪዋ ነው። ማንም ይሁን ምንም ይምሰል ለሁሉም ታዝናለች። በክብር ወንበር ላይ አስቀምጣ የእጇ ስታቀርብለት አይኖቹ እንባ ሲደፈራረሱ አየሁት። እንጀራ አቀረበችለት። በጉርሻዎቹ መሃል ረዘም ያለ ትንፋሽ እንኳ ቢተነፍስ በዛ የጊዜ ልዩነት የቀረበለትን ምግብ የሚነጠቅ በሚመስል ፍጥነት መጉረስ ጀመረ። ጥቂት እንደጎረሰ ግን አበቃ። ይዤ ልሂድ ስለተራብኩ ነው መሰል መብላት አቃተኝ አለ ወደ ሰላም ዞሮ። ሰላም ተርበተበተች። ይዘው የምትሄደው ሌላ ምግብ ሰራልሃለሁ በእግዚአብሔር እንደምንም ብላ እያለች ለኔ ገዛችልኝ ኮካ ከፈተችለት። ለመብላት እየታገለ ሆዱን ሲያሽ እያየው እመቤት ከመሞቷ በፊት ለአባት እስር ቤት ወስደህ ስጠው ብላኝ የነበረውን ደብዳቤ ትዝ አለኝ። እንደማትድን ስታውቅ ከሷ ሌላ ጠያቂ ያልነበረውን አባቴን በሰበቡ ሄጄ እንዳየው የፈጠረችው መላ መሆኑ ያኔውኑ ገብቶኛል። ለ8 ወራት የመኝታ ኮሜዲኖ ውስጥ የተቀመጠውን በፖስታ የታሸገ የእመቤትን ደብዳቤ ካስቀመጥኩበት አንስቼ ኪሴ ከተትኩት። ሰላም ወደ ጓዳ ዞር ስትል ጠብቄ እየሰጠሁት ከመሞቷ ቀናት በፊት ነው የጻፈችልህ አልኩት። ሰላም እንዲበላ ነፍስ እንዳላወቀ ሕፃን ብትለማመጠውም ለአመል የባቄላ ፍሬ የምታክል ጉርሻ ቢጠቀልልም መብላት አቆሟል። እየደጋገመ ሆዱን ያሻል። ሰላም በፌስታል የጠቀለለችውን ምግብ ተቀብሏት ከቤቴ ወጣ። ሰዓት አለፈው። ከኔ ጭንቅላት ከሰላም አፍ ግን አልወጣም። ለራሳው ባለመቻሌ ብሽቀት ውስጥ እንኳን እያሰብኩት ነው።
አጥንቶቹ አፍጥጠው የገረጣ ፊቱ ደርቆ የተሰነጣጠቀ ከንፈሮቹ ስጋ ያላቸው የማይመስሉ የሚያፍተለትላቸው የእጆቹ ጣቶች ረጅም ቁመቱን ያሳጠረ የጎበጠ ማጅራቱ እላዩ ላይ የነተቡ ቀለም አልባ አዳፋ ልብሶቹ ቅዝዝ ያለ ረባሽ ድምፁ ስሜቴን አሳከሩት። ሰላሜ እንውጣ መጠጣት ፈልጋለሁ አልኳት። እቅፌ ውስጥ ሆና ስላበላችሁ የኔ ቢጤ ምስኪንነት ቃላት እየቀያየረች የምታወራኝን ፍቅረኛዬን አንተንም ረበሻ አይደል ምስኪን በእናትህ አንጀት ሲበላ እያለች ስልኳን አንስታ ሰዓቷን ስትመለከት መምሸቱን ልታመካኝ መሆኑ ገብቶኝ ቀደምኳት። ቶሎ እንመለሳለን አልኳት በሚለምን ሁኔታ። የለበሰችው የኔን ቁምጣና ሸሚዝ አውልቃ ቀሚሷን እስክታጠልቅ ያለው ደቂቃ የማያልቅ መሰለኝ። የግቢውን የቆርቆሮ በር እንዳለፍን ደርቄ ቆምኩኝ። ሰላም ሪቷን አቀለጠችው። የኔ ቢጤው የእንጨት አጥራችንን ተደግፎ የሰጠሁትን ሊከፍተው የጀመረውን ፖስታ በአንድ እጁ እንደያዘ በሌላኛው እጁ ሆዱን ደግፎ ተዘርሯል። ትንፋሹ አይሰማም። ይቀጥላል።